በዚህ ዘመን ምርጥ የኮምፒውተር ፕሮግራመር መሆን፣ ድንቅ አርክቴክት መሆን፣ ብዙ ትልልቅ ፕሮጀክቶችን የሚሰራ ኢንጂነር መሆን አትችልም ይሉሃል። ትልቅ ተከፋይ የሕክምና ስፔሻሊስት፣ ብዙ ሰዎችን በስሯ የቀጠረች የሥራ ፈጣሪ መሆን አትችልም። ይሄማ እብደት ነው ይሉሻል። ምክንያቱም እዛ ለመድረስ የ4 ዓመት ትምህርት 140 ቻፕተር አጥንቶ መፈተን፣ እሱን ማለፍ አትችልም። ከ1 ሚሊዮን ተማሪ ውስጥ የሚያልፈው 30 ሺህ ብቻ እኮ ነው። ይሄ ማለት ከ100 ተማሪ ውስጥ 3ቱ ብቻ ያልፋል። ከ3ቱ ደግሞ አንዱ አንተ ልትሆን አትችልም። የእብድ ሐሳብ ነው ይሉሃል። ተምሮ ስኬታማ መሆን፣ በትምህርት ህልምን ማሳካት፣ ቤተሰብን ማኩራት አይታሰብም፣ አይቻልም፣ እብደት ነው ይላሉ። ልክ ናቸው። ዓለም ግን የእብዶች ናት። እብዶች ብቻ ናቸው የማይታሰበውን ነገር የሚያሳካ። ህልምህን አሳክተህ እብድ እንደሆን ካሳያቸው። ፊውቸር ኤክስ